تفسير القرآن كفل 49 سورة الشرح بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين ما بعد فيا عباد الله السلام عليكم ورحمة الله وبركاته እንደምን አላችሁልኝ እንደምን ከረማችሁልኝ ኢንሻአላህ የተፍሲር ቅራአታችንን ነው ኢንሻአላህ ዛሬም የቀጠልን እየተማማርን ምንገኘው ማለት ነው ሱረቱ ሸርህ ላይ ደርሰናል ሱረቱ ሸርህ እንግዲህ እንደ መግቢያ መኪያ ነች መካዊ ምዕራፍ ነች ቢላ ኺላፊን ምንም አይነት በዑለሞች መካከል ልዩነት የለም ማለት ነው መካዊ ምዕራፍ ለመሆኗ نزلت بعد سورة الضحى كسورة الضحى በመቀጠል ከሷ በኋላ እንደወረደች ይነገራል ማለት ነው ኢንሻአላህ እንዲያውም አንዳንድ የቁርአን ሊቃውንቶች واخرج ابن الضريس والنحاس وابن مردويه والبيهقي عن ابن عباس قال ألم نشرح نزلت بمكة بمكة እንደወረደች የሰለፎቻችን በሚገባ አረጋግጠዋል ማለት ነውና አንዳንድ ቦታ ላይ ሱረቱ ሸርህ ትባላለች ሱረቱ አለም ነሽረህ ትባላለች ማለት ነው ሱረቱ አለም ነሽረህ ሱረቱ ኢንሽራህ ምትባልበትም ሁኔታ ሊኖር ይችላል ማለት ነው ኢንሻአላህ እንግዲህ ቃል በቃል ትርጉማችንን ኢንሻአላህ ለማስቀመጥ እንሞክራለን ማለት ነው ሌሎች አስፈላጊ ነጥቦች በሚኖሩበት ቦታ ላይ የምናስገባበት ሂደት ይኖራል ማለት ነው ቢስሚላሂር ረህማኒር ረሂም ألم نشرح لك صدرك إلى الله سبحانه وتعالى ألم نشرح لك لا أنت على سفان لكم صدرك لبكن إلى الله سبحانه وتعالى مالتنا أو أسفتك علنا استفهام التقريري سلميهن ملس هلو لا أنت هذا استفهام يقول العلماء إنه استفهام تقرير يبالنا ማረጋገጫ ስላለው ማመን ያስፈልገዋል ይሄን ማለት ነው ስለዚህ አው ብለን እናረጋግጣለን ማለት ነው አስፈተንልሃል ነው ዞሮ አስፈተንልሃል ልብክን ووضعنا عنك አሁን የቃል በቃሉ ላቅርብላችሁና እንመለስበታለን ووضعنا عرفنلهال عقللنلهال أوردنلهال عنك كأنت وزرك شكمهن وزرك شكمن عقللنلكال يالنا الله سبحانه وتعالى مالتنا الذي يا شكم أنقضى يا كبدو يهنا ظهرك جرباك مالت الذي يا سن المنيا شكمه يا شكم انقضى ورفعنا لك ذكرك ورفعنا كف አደረግን ማለት ነው لك ላንተ ማለት ነው ምንክን ذكرك መወሳትህን ማለት ነው መወሳትህንም ላንተ ከፍ አድርገናል ያና አላህ Subhanahu Wa Ta'ala ورفعنا لك ذكرك فإن مع العسر يسرا فإن مع العسر كاشجرم ጋር يسرا ምቾት አለ
ከመከራ ጋር ድሎት አለ ይላል አላህ Subhanahu Wa Ta'ala ኢነ መዐል ዑስሪ ዩስራ አሁንም ከችግር ጋር በእርግጥም በእውነትም ምቾት አለ ከፈተና ጋር ድሎት ሐሴት ድል አለ እያለ ነው አላህ Subhanahu Wa Ta'ala فإذا فرغت በጨረስክ ጊዜ ፈንصብ በሌላ ተግባር ቀጥል ማለት ፈንصብ በሌላ ተግባር ላይ ግባና ስራክን ቀጥል እያለ ነው አላህ Subhanahu Wa Ta'ala وإلى ربك ወደ ጌታክም ብቻ ፈርገብ ከጅል ፈልግ ይላል የዛሬው የቃል በቃል ትርጉማችን ማለት ነው እንግዲህ አልহামዱሊላህ ቁርአንን የትንታኔ ፕሮግራማችንን እንግዲህ አልহামዱሊላህ አላህ ወፍቆልን ጊዜ ወስደን ጀምረናል ማለት ነው ስለዚህ ተርኪዝ አድርገን ያንዳንዱ ቃል ምንድነው ትርጉሙ ማስተላለፍ የፈለገው መልእክት ምንድነው ሚለውን ነገር ትኩረት እንድታደርጉልኝ አለይኩም አደራ ለማለት ወዳለሁ ማለት ነው እንግዲህ ዛሬ መጀመሪያዎቹን ነጥቦች ለማየት እንሞክራለን አለም ነሽረህ ለከ صدرك አላህ Subhanahu Wa Ta'ala እንግዲህ ለነብዩ አለይሂ ሰላቱ ወሰላም ያናገራቸው ነው هذا الاستفهام يقول العلماء به هذا الاستفهام يقول العلماء إنه استفهام تقرير علماء لعنات عن نجاجرين استفهام التقريري يلوتال مالتنا واستفهام التقريري يرد في القرآن كثيرا ويقدر الفعل بفعل ماضي مقرون بقد القرآن እንግዲህ ቦታ ላይ ብዙ ቦታ ላይ ይመጣል ማለት ነው ይሄ استفهام التقريري የሚለው አካሄድ ማለት ነው ስለዚህ በዚህ ጊዜ ምንድነው የሚደረገው ويقدر الفعل بفعل ماض مقرون بقد قد يقدرلتنا ويقدر الفعل بفعل ماض مقرون بقد فعل يقدرلታል ማለት ነው فعل ከማን ጋር ተቆራይቶ ከቀድ ጋር ማለት ምን እንዳለ ነው ማለት ነው ይሄ እንግዲህ قد شرحنا لك صدرك እንዳለ ነው قد شرحنا لك صدرك ووضعنا عنك وزرك እንዳለ ነው ይሄው ሲጋውን ቀይሮ ራሱ شرحنا ለመሆኑ ተቅዲሩ ووضعنا على الله ووضعنا على አያያዘው ማለት ነው ስለዚህ በእርግጥም ቀደምም ስንተረጉም እንግዲህ ለዚህ ነው ያልነው አለም ነሽረህ ለከ صدرك ማለት በእርግጥም ልብክን አስፈተንልሃል የሚል ነው በቃ ትርጉሙ ወሳቢው ይሄ ነው ያልነው ለዚህ ነው قد شرحنا لك صدرك ማለት لأن الله يقرر أنه شرح له صدره وهكذا جميع ما يمر بك من استفهام التقرير فإنه يقدر بفعل ماض مقرون بقد أما كونه يقدر بفعل ماض فلأنه قد تم وحصل ለምንድነው በፊዕል ማዲ የሚቀደረው ሐሳቢ ተደርጎ ሐሳቡ በዛ የሚገለጸው ለምንድነው ቀርተመ ወሐሰለ ስለተገኘ ማለት ነው ድርጊቱ ልባቸውን አስቶላቸዋል ልብክን አላሰፋንልህም ምን ሲላቸው ዞሮ ምን ሆኗል ልባቸው ሰፍቷል እኮ ተገይቷል ዋቂዑ እና ይሄ እንግዲህ ያው የነህው ትምህርት ነው ስለዚህ ይሄ ነው يقدر بفعل ماض ምንልበት ማለት ነው واما كونه مقرونا بقد قدن የምናስገባበት ደግሞ فلان قد تفيد التحقيق اذا دخلت على الماضي وتفيد القليل اذا دخلت على المضارع
قد كفعل ماضي ጋር ተቆራይታ ስትመጣ ምን ነው ምን ታመለክተው ተሕቂቅን ነው በቃ ያ ነገር መፈጸሙን መሟላቱን ታሳያለች ማለት ነው ስለዚህ قد شرحنا لك صدرك سنل ይኸው قد شرحنا ነው فعل ماضي ይሄ ምን ነው የሚያሳየው ተሕቂቅ ነው በቃ በደንብ በርግጠኝነት ያ ጉዳይ መሳካቱን የሚያሳይ ነጥብ ስለሆነ ማለት ነው الله سبحانه وتعالى እንግዲህ አለም ነሽረህ ለከ صدرك ሲላቸው እንግዲህ አይኑ ወሲዑሁ አላሰፋንልክምን ያ መሐመድ ብሎ እየጠየቃቸው ነው ማለት ነው እስቲፍሃም ነው ግነት አለው ንግግሩ ላይ ማለት ነው በዚህ ጊዜ እንግዲህ አለም ነሽረህ አይ ወንወሲዑ ለከ ያ መሐመድ صدرك وقلبك لحمل أعباء النبوة وحفظ الوحي የኑቡዋን ትልቅ ደረጃና ኃላፊነት ለመሸከም የወህይን ትልቅ አደራ ልብህ ላይ ለማስቀመጥ አላሰፋንልክም ነው አይ قد شرحنا صدرك يا محمد لحفظ الوحي وتبليغ الرسالة ስለዚህ እቺ ሐምዛ ምን ትለው አለም ነሽረህ ለከ ላይ ያለችው فالهمزة للاستفهام التقريري ትባላለች ማለት ነው ይሄ እንግዲህ ኢንሽራህ የሚባለው ነገር ትልቅ ጉዳይ ነው እንደቀላል የሚታይ አይደለም ዑለማዎች ብዙ ሐሳብ ሰጥተውበታል ከነዚያ መካከል እንግዲህ ታላቁ ዓሊም ታላቁ ሊቅ ኢብኑ አልቀይም ምን ይላሉ ኢነ شرح الصدر له اسباب ይላሉ ልብ ይሰፋ ዘንድ የራሱ የሆነ ሰበቦች ምክንያቶች አሉ ይላሉ فاعظمها ትልቁ توحيد الله عز وجل توحيد ነው የአንድ ሰው ልብ በደም ይሰፋ ዘንድ ምን ያስፈልገዋል ተውሂድ ያስፈልገዋል ልቡ ውስጥ ተውሂድ የገባለት ሰው ኢንሽራሁ الصدر ያገኛል የልብን ስፋት በሆነ ባልሆነው አይጨናነቅም ማለት ነው ሁሌም ህይወቱ የተረጋጋ ሰላማዊ በጡመእኒና የተሞላ ነው ማለት ነው ይሄ ነው ኢንሽራሁ الصدر كلما عظم التوحيد زاد الانشراح والانبساط كلم توحيد በጨመረ ቁጥር የሰውየው ተውሂዱ እየተነከረ በሄደ ቁጥር በሰለፎች መንገድ ላይ ቀጥ ይያለ ሐቅን ይያዘ ሱና ላይ እየተነከረ ተውሂዱ ያማረ እየጨመረ በሄደ ቁጥር አሉ زاد الانشراح والانبساط ያ የልቡ መስፋት እየጨመረ ይሄዳል ማለት ነው الله اكبر فعلى حسب كماله وقوته يكون انشراح الصدر እንደየ ኢማኑ ደረጃ ማለት ነው እንደየ ኢማኑ ጥንካሬ የኢንሽራሁም የልቡ መስፋት ደረጃ የሚለያይበት ሁኔታ አለ ማለት ነው ስለዚህ አለም ነሽረህ ለከ صدرك አንዱ የሚያስተምረን ይሄ ነው ከዚህ መማር አለብን ልብክን አላሰፋንልክም እንዴ አላቸው አላህ Subhanahu Wa Ta'ala ነብዩና አለይሂ ሰላቱ ወሰላም ማለት ነው እና ይሄ ልብ መስፋት ትልቅ እንትናለው ማለት ነው በነገራችን ላይ እንደቀላል ማየት የለብንም የልብ መስፋት ሲባል ዝም ብሎ ሊመስልን ይችላል ሐቅን ለመቀበል ራሱ ልብ ዝግጁ መሆን ይሄ አንዱ የልብ መስፋትን የሚያሳይ ነው በዚያው ተቃራኒ وان الشرك والضلال من اعظم اسباب ضيق الصدر ልብ ከሚጠብበት ልብ ከሚደርቅባቸው ምክንያቶች ውስጥ ደግሞ ጥመትንና ሽርክን መጥቀስ ይቻላል አላህ ይጠብቀን ሰውየው ሽርክ ላይ በዘወተረ ቢድዓ ላይ ችክ ብሎ ተሸንክሮ በዛው በዘወተረ ቁጥር ከሐቅ እየራቀ ከሰለፎች መንገድ እየወጣ ልቡ እየደረቀ ነው የሚሄደው ማለት ነው والعياذ بالله الله يطبقن الله سبحانه وتعالى فمن يريد الله الله يفلقلت سو يشالت سو أن يهديه
يشرح صدره للإسلام ይላል ሱረቱል አንዓም ላይ አላህ ሊመራው የፈለገን ሰው ልቡን ለእስልምና ይከፍትለታል ያሰፋለታል አላህ የወደደው ሰው አላህ ለጥናቻ የመረጠው ሰው ለመንሃጁ ሰለፊያ ሁሉ ልቡን ያገራለታል ለቀጥተኛው መንገድ ልቡን ብሩህ ያደርግለታል አላህ ከነዚያ ሰዎች አላህ ያድርገን ሐቂቃ ስለዚህ ይሄ የአላህ ኑር ነው ኑሩን الذي يقذفه الله في قلب العبد وهو نور الإيمان فإنه يشرح الصدر ويوسعه يشرح الصدر ويوسعه الذي نور الإيمان مليلاو سلمنام بيازن قطر توحيد بيازن قطر نور الإيمان ልባችን ውስጥ ይገባል ማለት ነው እና አለም ነሽራህ ለከ صدرك ሲል አላህ ለብዙ ነገር ነው ልባቸውን አለይሂ ሰላቱ ወሰላምን ያሰፋላቸው ተውሂድን አሳውቋቸዋል ለሐቅ ልባቸው ቅርብ ነው ይሄ ጊል መቀኝነት መጥፎ እነዚህ መጥፎ ባህሪያት ምንለው አኽላቅ ሰይአ እነሱ ምርጥ ባህሪያቶችን ለማሟላት ስለሆነ ነብያቶች የተፈጠሩት የተላኩት ነብዩ አለይሂ ሰላቱ ወሰላም ምን ብለዋል انما بعثت لاتمم مكارم الاخلاق ብለዋል ነብያቶች መጥፎ የረዛኢል ይሆን የወረደ የዘቀጠ ባህሪ አይነካካቸውምና ልቦቻቸው ለሐቅ ለመልካም ነገር ለተዋቡ ለመጠቁስ ለምግባሮች የሰፉ ናቸው ማለት ነው በዕልም ራሱ ሌላው ينشرح الصدر የሚገኝ ነው العلم فانه يشرح الصدر ويوسعه حتى يكون اوسع من الدنيا والجهل يورثه الضيق والحصر والحبس والقلق والحيرة الله أكبر علم يسويون لب مياسفانو علم بتمارن قطر وقتن بغبيين قطر وقتن እያወቅን በሄርን ቁጥር ልቦቻችን እየሰፉ እየተስተካከሉ ነው የሚሄደው በዚያው ተቃራኒ ደግሞ ጅህልና ሰውየውን ተጠራጣሪ ወቀት የለሽ ሆነ ባልሆነው ተስፋ የሚቆርጥ በቃ ሁሌም በሆነ ነገር ላይ ታስሮ ልክ እንደ ጋሪ ተሸፍኖ የማንም መጫወቻ ነው የሚሆነው አላህ ይጠብቀንና እንሽራሁ الصدر እንደቀላል የሚታይ አይደለም አላህ Subhanahu Wa Ta'ala ይወፍቀን ማለት ነው ሐቂቃ ሱረቱ الشرح በጣም ብዙ ቁም ነገሮችን የሚያስተምረን ሱራ ነው ኢንሻአላህ ለመግቢያ ያክል ይሄን ከተማርን በሚቀጥለው ፕሮግራማችን ደግሞ አጠቃላይ ቁርአኑን ሸርህ እናያለን ማለት ነው ሰለላሁ ዐለይሂ ወሰለም على نبينا محمد والله اعلم